አባት በእናትህ ሁለት ሰዎች እየተከተሉ እዛ ድረስ አደረሰኝ። ወንድሜ ዛሬ ሆስፒታል እንሄዳለን እንዴ? አሁን ህክምናውን ለማድረግ 50 ሺህ ብር ያስፈልገዋል። 50 ሺህ ብር? ወንድሜ ዛሬ ሆስፒታል እንሄዳለን እንዴ? አታስብ፣ እንሄዳለን። እሺ ወንድሜ። ሚኪያስ እባላለሁ። የ22 ዓመት ወጣት ነኝ። ሰዎች ሞተረኛ ይሉኛል። ቀኑን ሙሉ በሞተር እየሰራው ከቦታ ወደ ቦታ ሲሄድ ውላለሁ። ከጥቂት ወራት በፊት አባቴን አጣሁት። ከዚያ ቀን ጀምሮ የቤታችን ኃላፊነት እኔ ላይ ወደቀ። ቀድመ ቤት ውስጥ ያያችሁት ወንድሜ ብሩክ ይባላል። ታናሽ ነው። በከባድ በሽታ እየተሰቃየብኝ ይገኛል። በየቀኑ የምሰራው የምደክመው ለወንድሜ ነው። አባቴ አድራ ብሎኝ ነው የሞተው እና አባዬ ቃል እገባላለሁ ወንድሜ ደህና ይሆናል። ጤና ይስጥልኝ አቶ ሚኪያስ። አቤት። የብሩክ ዶክተር ነኝ። እሺ ዶክተር፣ ብሩክ ምን ሆነ? አይዞ አትደንግጥ፣ አሁን ጥሩ ሁኔታ ላይ ነው ያለው። እሺ ዶክተር፣ ማን ያመጣው? ጓደኛ ነው ያመጣው። አሁን ግን ቶሎ መምጣት አለብህ። እሺ ዶክተር፣ መጣው። ናና እናወራለን። ዶክተር ምን ተፈጥሮ ነው? ተረጋጋ፣ አይዞ። አሁን ረጋ ብለህ አድምጠኝ እሺ ሚኪያስ? እሺ ዶክተር፣ ምንድን ነው ንገረኝ። ባለፈው እንዳወራ ነው የከፋ ነገር ላይ ስላለ በፍጥነት መታከም አለበት። እሺ ዶክተር፣ ምንድን ነው ማድረግ ያለብኝ? ይኸውልህ ሚኪያስ፣ አሁን ህክምናውን ለማድረግ 50 ሺህ ብር ያስፈልገዋል። 50 ሺህ ብር? ልጅ ሚኪያስ ፈጠን በል። እሺ ዶክተር፣ አሁን ብሩን መፈለግ አለብኝ። አንዴ ፈልጌ ነበር። እሺ ምን ነበር? ግባና እናውራ። አንድ ስራ አለኝ፣ ከሰራኸው እየፈለግከውን እከፍልሃለሁ። እሺ ምን አይነት ስራ ነው? አንድ ቦርሳ አለ፣ ለአንድ ሰው ታቀብልልኛለህ። እቃው ምንድን ነው? ብዙ ጥያቄ አትጠይቅ። አድራሻውን ቴክስት አደርግልሃለሁ። አባት በእናትህ ሁለት ሰዎች እየተከተሉ እዛ ድረስ አደረሰኝ። አሁን እሷን ካደረስኳት ቆይ፣ ይህን ቦርሳ ደግሞ ቶሎ ማድረስ አለብኝ። በእናትህ እርዳኝ። ከዚህ ነው ይልቅኝ የምንሄድ። ለመያዝ አልተመቸኝም ይሄ ቦርሳ። አንቺ ያዥልኝ እስኪ። ይሄንን ቦርሳ ከየት አገኘኸው?
ማለት ይሄ ቦርሳ ማለት እኮ አባቴ ቦርሳ ነው። ለመያዝ አልተመቸኝም ይሄ ቦርሳ እንጂ ያይልኝ። ይሄን ቦርሳ ከየት አገኘኸው? ማለት ይሄ ቦርሳ ማለት እኮ አባቴ ቦርሳ ነው። ምንድነው የምታወሪው? ምን ማለትሽ ነው? ይሄንን ቦርሳ ከልጅነት ጀምሮ አውቀዋለሁ። የአባቴ ነው። ምልክት ራሱ አለ። ግን አንድ ሰው ነው እንዳደረሰው የሰጠኝ። እባክህ ቦርሳውን አትስጠው። አባቴ በዚህ ምክንያት ሊገደል ይችላል። አሁን እውነቱን ንገሪኝ። ይኸውልህ የኔ ስም ራንሰም ነው። አባቴ ደግሞ ነጋዴ ነው። አሁን ላይ ደግሞ ከተወሰኑ አደገኛ ሰዎች ጋር ተጣልቷል። ቆይ በቦርሳው ውስጥ ምንድን ነው ያለው? አላውቅም፣ ግን ሁሉም ሰዎች እሱን እየፈለጉ ነው። ምን እየሆነ ነው? ምንድነው? ምን ተፈጠረ? ይህ የአባቴ ፎቶ ነው። ሄሎ ሚኪ፣ ኧረ ወንድሜ የለም ጠፍቷል። ምን ማለት ነው ጠፍቷል? ከ30 ደቂቃ በፊት ቤት ውስጥ ነበር፣ አሁን ግን የለም። እሺ እየመጣው ነው። መጣው። መሄድ አለብን። ቦርሳውን ካላመጣ ወንድምህን በህይወት ቦርሳውን ካላመጣ ወንድምህን በህይወት አታየውም እኮ ነው እያሉኝ ያሉት። እነሱ ናቸው። እነማ? አባቴን የሚፈልጉት ሰዎች። ምን አይነት ጣጣ ውስጥ ነው የገባሁት? ሄሎ ወንድምህ እኛ ጋር ነው። ማነህ አንተ? በ24 ሰዓት ውስጥ ቦርሳውን ይዘና ብቻ ልጄ፣ ይህ ደብዳቤ እጅህ ላይ ከደረሰ እውነቱን የማወቂያ ጊዜ ደርሷል ማለት ነው። ምንድነው? ማን የጻፈው? አባቴ ነው። ምን? ልጄ፣ ይህ ደብዳቤ እጅህ ላይ ከደረሰ እውነቱን የማወቂያ ጊዜ ደርሷል ማለት ነው። ምንድነው? ማን የጻፈው? አባቴ ነው። ምን? ልጄ ሚኪ፣ ይህን ደብዳቤ ካነበብኩ በኋላ ስለ እኔ የምታውቀው ሁሉ ሊቀየር ይችላል። እኔና አቶ ግርማ የቅርብ ጓደኛሞች ነበርን። ነገር ግን አንድ ሰው ገብቶ ሕይወታችንን አበላሸው። ያም ሰው ብዙ ሀብትና ስልጣን አለው። ሰዎች ግን አለቃ ብቻ ብለው ነው የሚጠሩት። እኛ የእሱ ሚስጥር አግኝተን ነበር። ከዛች ቀን ጀምሮ ሲያሳድደን ኖረ። እናም ልጄ፣ እኔ ከሞት የተፈጥሮ ሞት አይሆንም። እኔን የገደለኝ ሰው አለ ማለት ነው። ሄሎ፣ ይመስለኛል እየመጣህ ነው። ወንድምህን ማግኘት የምትፈልግ ከሆነ ሰዓትን ተጠቀም። መጣው። አሁኑኑ መጣው። ቦርሳውን ይዘው ልትሄድ ነው? ናቲ፣ አሁን ለአንተ ማስረዳበት ምንም ጊዜ የለኝም። ሁሉንም ነገር ስመለስ እነግርሃለሁ። ብሩክ ችግር ላይ እንዳለ አውቃለሁ። ሁሉንም ነገር ንገረኝ። አሁን መሄድ አለብኝ። ሁሉንም ስመለስ እነግርሃለሁ። የቤኔን ሞተር ማን ይዞት ሄዶ ነው? ያንተ ሞተርማ ማን ይዞት ሄደ? በቃ እኔን ይዘህ ሄዳ።
በሰዓት ደርሰሃል። ወንድሜን ልቀቀው። መጀመሪያ ቦርሶ ነበር። አሁን ወንድሜን ልቀቀው። ተረጋጋ። መጀመሪያ ፋይሉንና ፍላሹን ቼክ ላድርግ። ፍላሽ የት አለ? የምትፈልገው ነው ስልክ አይደለ እንዴ? የምን ፍላሽ ነው? ፍላሹ ነው አይደል የምትፈልገው? እኔ ጋር ነው። የምን ፍላሽ ነው? ፍላሹ ነው አይደል የምትፈልገው? እኔ ጋር ነው። ማን ደሞች? ለምን ፍላሽ ሰጣችሁ ማለት ነው? ራንሰም ግርማ እባላለሁ። እሺ ራንሰም ግርማ ያቶ ግርማ ልጅ የአባቴ ሰባት ከአባቴ የምትፈልጉት ፍላሹ ነው አይደል? ይሄ ይዤ ልመጣ ራንሰም። ስለዚህ አባቴ ማን እንደገደለው ታውቂያለሽ ማለት ነው? ከሱ ውጪ ማንም አይሆን። አዎ አባቴን የገደልኩት እኔ ነኝ። ወንድምህን በሰላም ወሰድ ከፈለግ አትፍቀድ። ትሰማኛለህ? አባቴ ሞቶ በራሱ እጅ ነው። እሱና አቶ ግርማ የኔ ፋይል ይዘው ነበር። እሺ አሁን የምትፈልገው ይሄ ፍላሽ ነው አይደል? በቃ ወሰድ ነው እንደምትፈልግ። ፍላሹን ሰጥ ይለቅሻል። በፍላሹ ውስጥ ደግሞ የወንጀል ማስረጃ አለ። አሁን ፍላሹን ሰጥኛለሽ ወይስ እንዳጨርሰው? ይሄው ፍላሹን ሰጣለሁ። መጀመሪያ ልጅ ነው። አሁን ፍላሹን ነው? ይሄ ላፕቶፕ ነው። ፍላሽ ቆይታ